ጎንደር ከተመሰረተች በፊት በ200 በ300 ዓመት ገደማ የሚበልጥ ያሳሳል ስዕል ነው የተሰራውም። ያው እንደምታዩት የቅዱሳን ስዕላት ነው። እዚህ ላይ እንደምታዩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት ነው። ላይ ጽዋው እነዚህ ሁሉ ችግር የለም። በዚህ የእመቤታችን ነው። ያሳሳል ስዕሉን ለመፍጠን ያክል እነዚህ 12 ፒላሮች አምዶች አሉ። 12 የተባሉት እነዚህ ናቸው። ዙሪያውን ስትዞሩ 12 ነው የሚገኙት። 12ቱ አምዶች መካከል አንዱ ወይም ቶማስ እየተባለ ይጠራል። ከ11 ሐዋርያት ሲገለጥላቸው ያልተገለጠ ማን ነበረ? ቶማስ ነው። ቶማስ ከኋላ ተብሎ የሚጠራው አንድ ይሄኛው ነው። በሌላኛ ስያሜው ቶማስ ተብሎ በታምር መጣ ሲባቸው የነበረ አባ ይሄኛው አምድ ነው። ይሄው እዚህ ላይ እንደምታዩት ይሄ ደቢል ወይም ሰይጣን በሲኦል ውስጥ እንዳለ ነው። ይሄ ዘላስ ጀጅመንት ክርስቶስ የሚመጣበት ነው። ይሄ የእመቤታችን ስደት ነው ለማስተናገድ